ሃይ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች በዛሬው ቪዲዮ የምናየው አንድ ሎካል ኤሪያ ኔትወርክ እንዴት ኮንፊገር እናደርጋለን የሚለውን ይሆናል ማለት ነው። እንግዲህ በባለፈው ቪዲዮ ወይም ደግሞ አሁን በፊት በሰራሁት ቪዲዮ ሲስኮ ፓኬት ትሬሰርን እንዴት ዳውንሎድ አድርገን ኢንስቶል እንደምናደርግ የሰራሁት ቪዲዮ አለ እዛ ጋር ማየት ትችላላችሁ። ዛሬ ላይ የምናየው ምንድነው እንግዲህ ሲስኮ ኔትወርክ ፓኬት ትሬሰርን ተጠቅመን እንዴት አድርገን ኔትወርክ ኮንፊግሬሽን መስራት እንችላለን ወይም ደግሞ እንዴት አድርገን ሎካል ኤሪያ ኔትወርክ መስራት እንችላለን የሚለውን ነው የምናየው ማለት ነው። ስለዚህ አሁን ቀጥታ ወደ ሶፍትዌር እንሄዳለን። ሲስኮ ፓኬት ትሬሰር እዚህ ጋር ኢንስቶል ስለሆነ ይመጣል። እሺ ያው እንግዲህ እየጀመረ ነው። እሺ እንደምታዩት እንግዲህ ሲስኮ ፓኬት ትሬሰር ሶፍትዌራችን ከፍተናል። እንግዲህ ከዚህ በመቀጠል ኮንፊግሬሽናችንን እንጀምራለን ማለት ነው። ስለዚህ እዚህ ጋር ነው እንግዲህ ኮንፊገር የምናደርገው። ያው እንግዲህ ይሄ ሲሙሌሽን ነው። ኖርማሊ ኢምፕሊመንት ከመደረጉ በፊት መጀመሪያ እዚህ ጋር ነው ያው ቴስት አድርገን ወደ ኢምፕሊሜንቴሽን የምንሄደው ማለት ነው። ይሄ ስለዚህ ለሲሙሌሽን ነው የሚያገለግለው። ስለዚህ ኔትወርክ ዲቫይስ እዚህ ጋር እንወስዳለን ማለት ነው። እዚህ ጋር እንደምታዩት ሮተር አለ፣ ስዊች አለ፣ ሀብ አለ፣ ዋየርለስ ዲቫይስ አለ፣ ሴኩሪቲ ኮንትሮል አለ፣ ዋን ኢሙሌሽን አለ። ስለዚህ እነዚህ ሁሉ ኔትወርክ ዲቫይስ ናቸው። ስለዚህ እኔ አሁን ሁለት ሎካል ኤሪያ ኔትወርክ በአንድ ሮተር ኮኔክት አድርጌ ኮንፊገር ማድረግ ነው የፈለኩት እዚህ። ስለዚህ አንድ ሮተር ወስዳለሁ ማለት ነው። እዚህ ጋር እንግዲህ እንደምታዩት ሮተርስ የሚላሉ የተለያዩ የሮተር አይነቶች ይኖራሉ። እንግዲህ ከዚህ ውስጥ እኔ አንዱን እመርጣለሁ። እዚህ ጋር 2911 የሚለውን ሮተር ወስዳለሁ ማለት ነው። ከዚህ በመቀጠል የሚያስፈልገኝ ስዊች ነው። ለጊዜው የሚያስፈልገኝ ሁለት ስዊች ነው ማለት ነው። ስለዚህ እዚህም የተለያዩ የስዊች አይነቶች አሉ። ከዚህ ውስጥ እኔ እዚህ ጋር 2950 የሚለውን ወስዳለሁ ማለት ነው። እንግዲህ ከዚህ በመቀጠል ኢንድ ዲቫይስ ነው የሚያስፈልገው። እንግዲህ ኢንድ ዲቫይስ ስንል ኮምፒውተር ሊሆን ይችላል፣ ዴስክቶፕ ኮምፒውተር ወይም ላፕቶፕ ኮምፒውተር መውሰድ እንችላለን። ስለዚህ እዚህ ጋር እንደምታዩት ኢንድ ዲቫይሶች አሉ። እዚህ በመግባት እኔ ላፕቶፕ ልውሰድ፣ እናንተ ዴስክቶፕም ይሆናል። ስለዚህ እዚህ ጋር ላፕቶፖችን እናስቀምጣለን። ኦኬ አሁን የሚያስፈልጉንን ዲቫይሶች ወስደናል ማለት ነው። ስለዚህ ይሄኛው እንግዲህ አንድ ሎካል ኤሪያ ኔትወርክ እንወስደዋለን። ይሄኛውም ሌላኛው ሎካል ኤሪያ ኔትወርክ እንወስድና እነዚህ ሁለት ሎካል ኤሪያ ኔትወርኮች ደግሞ በሩተር አማካኝነት ኮኔክት እናደርጋለን። አሁን ምንድነው ኬብል ኮኔክሽን የቀረን። ኬብል ኮኔክሽን እዚህ ጋር እንግዲህ እንደምታዩት ኮኔክሽንስ አሉ እዚህ ጋር ስንገባ ማለት ነው። እንግዲህ እዚህ እንደምታዩት የተለያዩ የኬብል አይነቶች አሉ። ኮንሶል ኬብል አለ፣ ኮፐር ስትሬት ስሩ ኬብል አለ፣ ኮፐር ክሮስኦቨር አለ፣ ሲንግል ሞድ ፋይበር አለ፣ መልቲ ሞድ ፋይበር አለ፣ ፖን አለ፣ ኮአክሲያል አለ፣ ሴሪያል አለ፣ አሁንም ሴሪያል ዲቲኢ፣ ኦክታል የተለያዩ የኮኔክተሮች አሉ ማለት ነው። ስለዚህ አሁን እዚህ ጋር እኛ የምንጠቀመው እንግዲህ ሁለት ተመሳሳይ ዲቫይሶችን ኮኔክት የምናደርግ ከሆነ ክሮስኦቨር ኬብሎችን የምንጠቀም ወይም ደግሞ ሁለት የተለያዩ ዲቫይሶችን የምናገናኝ ከሆነ ስትሬት ስሩ ነው የምንጠቀመው ማለት ነው። ስለዚህ እኔ እዚህ ጋር አሁን ሮተሩን ከስዊች ለማገናኘት ሁለት የተለያዩ ዲቫይሶች ናቸው፣ ሮተር እና ስዊች። ስለዚህ የምንጠቀመው ስትሬት ስሩ ኬብል ነው። ስትሬት ስሩ ኬብል ማለት ደግሞ ይሄኛውን ኬብል ነው የምንጠቀመው ማለት ነው። ይሄኛውን ኬብል ወስጄ ጊጋቢት ኢንተርኔት 00 እጠቀማለሁ ማለት ነው። ፋስት ኢንተርኔት 01 እንደዚህ አድርጋለሁ። ለዚህኛውም 01 02 እንደዚህ እናደርጋለን።
ሌላው ያው ለዚህም ግን አውቶማቲክ መጠቀም እንችላለን። ጊዜ ለመቆጠብ እዚህ ጋር አውቶማቲክ ብንመርጥ የሚያስፈልገውን ኬብል በራሱ አውቶማቲካሊ ኮኔክት ያደርግልናል ማለት ነው። ስለዚህ አውቶማቲካሊ ኮኔክት እናደርጋለን። ኦኬ ያው ከቀላሉ እንጀምር ብለን ነው። በሚቀጥለው ደግሞ በሁለት ሮተር እናያለን ማለት ነው። ያው ለጀማሪዎች ነው እየሰራን ያለ ነው። ኦኬ ስለዚህ አሁን ኬብል ኮኔክሽኑን ጨርሰናል። ያው እንደዚህ ማስተካከል እንችላለን። ኦኬ እንግዲህ ይሄኛው አንድ ላን ኔትወርክ ነው፣ ይሄኛው ደግሞ ላን ቱ ኔትወርክ ነው። ይሄኛው ሮተር ሁለቱን የሚያገናኝልን ነው ማለት ነው። ስለዚህ ከዚህ በኋላ ምንድነው የምናደርገው? ከዚህ በኋላ ኮንፊግሬሽን ነው የሚቀረን። ኮንፊግሬሽን ስንል ያው አይፒ አድሬስ ያው ካልተሰጠ ስለማይሰራ አይፒ አድሬስ ነው ኮንፊገር የምናደርገው ማለት ነው። ስለዚህ ቅድሚያ ለሮተሩ እንሰጣለን። እንግዲህ ሮተሩ እንደምታዩት ሁለት ፖርት አለው። ወደዚህኛው ኔትወርክ የሚሄድበት ጊጋቢት 01 አለ፣ ወደዚህኛው ፖርት የሚሄድበት ጊጋቢት 00 አለ። ስለዚህ ለእነዚህ ለሁለት ፖርቶች አይፒ አድሬስ እንሰጣለን። ሮተሩ ላይ ዳብል ክሊክ እናደርጋለን ማለት ነው። ኦኬ ሮተሩ ላይ ዳብል ክሊክ ስናደርግ ይሄኛው ኢንተርፌስ ይመጣል። ስለዚህ ያው እንግዲህ እዚህ ላይ በሁለት አይነት መንገድ ኮንፊግሬሽን መስራት እንችላለን። አንደኛው ግራፊካል ዩዘር ኢንተርፌስ ወይም ደግሞ ግራፊካሊ በመጠቀም እዛው ላይ እንሞላለን። ሁለተኛው ደግሞ በኮማንድ ላይ ኢንተርፌስ ነው። ኮማንድ እየጻፍን ነው የምንለው። ያው እሱም በቀጣይ እናያለን። አሴ ፕሮፌሽናል የሚመከረው ምንድነው ሪኮመንድ የሚደረገው በኮማንድ ላይ እንሰራ ነው። ግን እንደ ጀማሪ ያው በግራፊካሊ እንሰራለን። እዚህ ጋር ኮንፊግ እንገባና እዚህ ጋር ጊጋቢት ኢንተርኔት 01 እና ጊጋቢት ኢንተርኔት 02 እነዚህ ሁለት ፖርቶች ናቸው። ስለዚህ ለእነዚህ ፖርቶች አይፒ አድሬስ እንሰጣለን ማለት ነው። ጊጋቢት ኢንተርኔት 00 ላይ እንገባና አይፒ ቨርዥን 4 አድሬስ አለ እዚህ ጋር ማለት ነው። ስለዚህ እዚህ ጋር አይፒ አድሬስ እንሰጣለን። እንግዲህ አይፒ አድሬስ ስንሰጥ ያው ሁለት አይነት አይፒ አድሬስ ሊኖር ይችላል። ክላስለስ እና ክላስ ፉል የሚባል አይፒ አድሬስ አለ። አሁን እኔ የምጠቀመው ክላስ ፉል አይፒ አድሬስ ነው። ክላስ ፉል ስንል ደግሞ አምስት አይነት ክላሶች አሉ። ክላስ ኤ፣ ክላስ ቢ፣ ክላስ ሲ፣ ክላስ ዲ፣ ክላስ ኢ እስከ አምስት አይነት ኔትወርኮች አሉ ማለት ነው። ስለዚህ እነዚህ ክላሶች እንግዲህ ክላስ ኤ፣ ክላስ ቢ፣ ክላስ ሲ እዚህ ጋር ለኮንፊግሬሽን እንጠቀማቸዋለን። ክላስ ዲ፣ ክላስ ኢ ደግሞ ለኤክስፐሪመንት እና አዘር ብሮድካስቲንግ ሲስተም ነው የምንጠቀማቸው ማለት ነው። ስለዚህ ከክላስ ኤ፣ ክላስ ቢ፣ ክላስ ሲ አንዱን ክላስ መርጬ እጠቀማለሁ። ስለዚህ እኔ አሁን ክላስ ሲ ልጠቀም። ክላስ ኤ ስንል ክላስ ኤ ኔትወርክ እንግዲህ ሬንጁን በሌላ ጊዜ እናየዋለን። ክላስ ኤ 10.0.0.0 አፕ ቱ 10.255 ነው። ክላስ ቢ 172 ከ172 ጀምሮ እስከ 172 255 255 255 ይቀጥላል። ክላስ ሲ ስንል ደግሞ ከ192 ነው የሚጀምረው። ስለዚህ 192 268 ዶት 10 ዶት 1 ይሰጣል ማለት ነው። አይፒ አድሬስ ሳብኔት ማስክ በራሱ ነው የሚሰጠው ባይ ዲፎልት። ዘን እዚህ ጋር ኦን ማድረግ አለብን ፖርቱን። እዚህ ጋር ኦን ካላደረግነው አይሰራልንም። እዚህ ጋር ኦን እናደርጋለን ማለት ነው። እዚህ ጋር እንደምታዩት ይሄን ኦን ስናደርግ ይሄ ኮማንድ ላይ ኢንተርፌስ ማለት ይሄ ነው። ለምሳሌ አሁን እዚህ ጋር እንደምታዩት ኮንፊግሬሽኑ እኛ ግራፊካሊ ስንሰራ ባይ ዲፎልት ኮንፊግሬሽኑ እዚህ ጋር ይመጣል ማየት እንችላለን። ለምሳሌ እዚህ ጋር እንዴት ነው የሚጀምረው? ይኸው እዚህ ጋር ለምሳሌ ሮተር ላይ እንገባና ኢኔብል እዛ ኮንፊግ ተርሚናል ከዛ በኋላ ኢንተር ኮንፊግሬሽን ኮማንድ ይላል። አሁን ኮንፊግሬሽን ኮማንድ ላይ ገብተናል ማለት ነው። ስለዚህ እንደዚህ እያልን እንቀጥላለን። ግን ያው አሁን እኛ ግራፊካሊ ስለሆነ እያየን ያለ ነው። ይሄን ሞልተናል። እዚህ ጋር እንግዲህ ኦን እናደርጋለን ማለት ነው። እኛው ኦን አድርገናል ማለት ነው። ኦኬ እንወጣለን። ኦኬ እዛው ላይ ነው የምንሄደው። ሌላ የትም አንሄድም። እዚህ ጋር ጊጋቢት ኢንተርኔት 01 ላይ እንገባለን ማለት ነው።
የሁለተኛው ፖርት ነው 192.168.10 ኦኬ 10 ለዛኛው ኔትወርክ ስለሰጠን ተመሳሳይ ኔትወርክ ከሰጠነው ኦቨርላፕ ስለሚያደርግ የተለያየ ኔትወርክ ነው። ይሄኛውን 20.1 ልበለው ማለት ነው። ተመሳሳይ ኔትወርክ ከሰጠነው ኦቨርላፕ ስለሚያደርግ ማለት ነው። ዘን እዚህ ጋር ኦን እናደርጋለን ማለት ነው ፖርቱን። ኦኬ እንደምታዩት እንግዲህ ያው ሁሉም ኦን ሆኗል፣ አረንጓዴ በርቷል ማለት ነው። መጀመሪያ ቀይ ነበረ። ስለዚህ አሁን ሮተራችን አይፒ አድሬስ ሰጥተናል ማለት ነው። ከዚህ በመቀጠል ቀጥታ ኮምፒውተሮች ጋር ሄደን ስታቲካሊ አይፒ አድሬስ እንሰጣለን። እንግዲህ ሁለት አይነት አይፒ አድሬስ አሳይመንት አለ። አንደኛው ስታቲክ ነው፣ ሁለተኛው ዳይናሚክ ነው። ዳይናሚክ ስንል ሮተሩ ዳይናሚካሊ ለእነዚህ ኮምፒውተሮች አይፒ አድሬስ ይሰጣቸዋል። ሬንጁን ከስንት እስከ ስንት መስጠት እንዳለበት እኛ ስፔሲፋይ እናደርግለት እና ከዛ በኋላ ራሱ ሮተሩ ይሰጣቸዋል። እኛ ግን አሁን ስታቲክ ነው የምንጠቀመው። ያው ዳይናሚክንም እናየዋለን በቀጣይ ቪዲዮ። ለጊዜው አሁን ላይ ስታቲካሊ አሳይን እናደርጋለን አይፒ አድሬስ። እዚህ ጋር ከመጀመሪያው ላፕቶፕ እንጀምርና እንግዲህ እስቲ መጀመሪያ ይችኛዋ ፖርት ስንት አይፒ አድሬስ እንደሰጠናት እኔ ጋብ 00 ስንት ነው የሰጠናት 10.1 192.168 10.1 ነው። ስለዚህ ይሄኛው ኔትወርክ ማለት ነው። እሱን ነው የምንሰጠው። እዚህ ጋር እንመጣለን። ከዚህ በመቀጠል ዴስክቶፕ ነው የምንገባው። አይፒ ኮንፊግሬሽን ላይ እንመጣለን ማለት ነው። ዘን እዚህ ጋር አይፒ አድሬስ ስንት ነው የምንሰጠው 192.168 10.2 10.1 ለሮተሩ ስለሰጠ ነው 10.2 እዚህ ጋር እንቀጥላለን። ሌላው እዚህ ጋር ዲፎልት ጌትዌይ ይሄ በጣም ነሰሰሪ ነገር ነው። ዲፎልት ጌትዌይ የምንሰጠው ምንድነው የሮተሩ አይፒ አድሬስ ነው። ለምን ያው ፋይሉ በዛኛው ፖርት ስለሚያልፍ ማለት ነው። 192.168.10.1 ይሄኛው ዲፎልት ጌትዌይ ነው ማለት ነው። ያው ስታቲካሊ ነው አይፒ አድሬስ አሳይን ያደረግነው። ይሄን እንደዚህ ካደረግን በኋላ ያው በዚህ መሰረት እንቀጥላለን። ሌላው ላይ ለጊዜው ሁለቱን ብቻ እንስጣቸውና ጊዜ ለመቆጠብ እናልፋለን። እዚህ ጋር እንመጣለን 192.168.10.3 እናደርጋለን ማለት ነው። ኦኬ ዘን እዚህ ጋር ዲፎልት ጌትዌይ ተመሳሳይ ነው ለሁሉም እዚህ ጋር እንሰጣቸው 192.168.10.1 ይሆናል ማለት ነው። ስለዚህ እንደዚህ እያልን 3 4 5 እያልን እንቀጥላለን። ሌሎቹን ኮምፒውተሮች እዚህ እኛዋ አንድ እቺ 2 3 4 እያልን እንቀጥላለን ማለት ነው። 192.168 10 3 10 4 5 6 እያልን እንቀጥላለን ማለት ነው ወደዚህ። ስለዚህ ይሄኛው ለነዚህ ለሁለቱ ሰጥቻለሁ አይፒ። ጊዜ ለመቆጠብ ወደዚህኛው እንምጣና ለዚህኛው ኔትወርክ ደግሞ እንሰጣለን። ይሄኛው ኔትወርክ የምንሰጠው ነው በዚህኛው ፖርት ነው የምንሰጠው። ይሄኛው ፖርት 192.168.20.1 ነው። ስለዚህ በዚህ ኔትወርክ ነው የምንሰጠው ማለት ነው። ለዚህ እዚህ ጋር እንመጣለን። ተመሳሳይ ነው ስቴፑ። ዴስክቶፕ እንገባለን። አይፒ ኮንፊግሬሽን ዘን 192.168.20.2.1 የምትለው ለሮተሩ ስለሰጠ ነው ማለት ነው። ዘን እዚህ ጋር ዲፎልት ጌትዌይ እናስገባለን 192.168.20.1 ዲፎልት ጌትዌይ ማውጫዋ ፖርቷ ይችላል ማለት ነው። ስለዚህ እንደዚህ አድርገን እንሰጣለን። ለዚህኛው ደግሞ በዛው ተመሳሳይ ስቴፕ ነው እንቀጥላለን ማለት ነው። ዴስክቶፕ አይፒ ኮንፊግሬሽን 192.168.20.3 እንሰጣለን። ሳብኔት ማስኩን ባይ ዲፎልት ራሱ ያስቀምጠዋል። ያው ክላስ ሲ ኔትወርክ ነው እየተጠቀምን ያለ ነው። ክላስ ፉል ኔትወርክ ስለሆነ 192.168.20.1 ዲፎልት ጌት ማለት ነው። ስለዚህ እንደዚህ እያደረግን ለሁሉም ስታቲካሊ አሳይን እናደርጋለን። እስኪ እንግዲህ አሁን ላይ ኮንፊግሬሽኑን እንሞክራለን። ለምሳሌ እዚህ ጋር ሆኜ እስኪ ይሄኛውን ኮምፒውተር ፒንግ ባደረገው ወይም ደግሞ ኮኔክት መሆኑ ወይም ፋይል ከዚህኛው ኔትወርክ ወደዚህኛው መተላለፉን ቼክ ለማድረግ እንግዲህ ይሄኛው አይፒ አድሬስ ኮምፒውተር አይፒ አድሬስ ስንት ናት? 192 እዚህ ጋር እንደምታዩት እዚህ ጋር ኦቨርላፕ አድርጋችሁ ስታዩ ስንት ነው? 192.168.20.2 ነው ኔትወርክ ማለት ነው እዚህ ጋር። ስለዚህ ፒንግ አድርገን ቼክ ማድረግ እንችላለን። ስለዚህ እዚህ ጋር ሆነን ያኛውን አይፒ አድሬስ ፒንግ እናደርጋለን ማለት ነው። እዚህ ጋር እናመጣና ኮማንድ ላይን ኢንተርፌስ እዚህ ጋር እንመጣለን። ዘን ምን እንላለን? ፒንግ ብለን 192.168.20.2
2.2 እንላለን ማለት ነው። እንግዲህ እዚህ ጋር ፒንግ ካደረገ ሰርቷል ማለት ነው። ሪኩዌስት ታይም አውት ኦኬ ሪፕላይ አድርጓል። ስለዚህ ምንድነው ኦኬ የመጀመሪያዋ ታይም አውት ብላለች፣ ሁለተኛ ላይ እንትን ስንለው ይሰራል ሪፕላይ ብሏል ማለት ነው። እዚህ ጋር እንደምታዩት ሪፕላይ ፍሮም 192 168 220 የተላከው ባይት ስንት ነው? 32 ታይም ለዛን 1 ሚሊ ሰከንድ ነው። እንግዲህ ይሄ ምንድነው እዚህ ጋር እንደምታዩት ሎዝ የለም ማለት ነው። ሎዝ ዜሮ ነው። ስለዚህ ኮኔክት ነው ማለት ነው። ኮኔክት ነው፣ ኮንፊግሬሽኑ ሰርቷል። ሌላው ደግሞ ግራፊካሊ ቼክ ማድረግ እንችላለን። እዚህ ጋር ሲሙሌሽኑን እዚህ ጋር የሚሴጅ ምልክት አለ። ይችኛውን እናመጣና ከዚህኛው እዚህ ጋር እናደርግና ሚሴጁን ከዚህ ወደ የት ነው ወደ እዚህኛው መድረሱን ቼክ እናደርጋለን። እንደዚህ ስናደርገው እዚህ ጋር እንደምታዩት ታች ላይ እዚህ የሚያሳያችሁ እዚህ ጋር ከርሰሯ ጋር ሰክሰስፉል ይላል። ለምሳሌ ሚሴጁ የማይደርስ ከሆነ ፌልድ ነው የሚለው። ስለዚህ እዚህ ጋር ምናለ ሰክሰስፉል ይላል ማለት ነው። ያ ማለት ሚሴጁ ቀጥታ ከዚህ ኮምፒውተር ወደዚህ የላክ ነው ደርሷል ማለት ነው። ሲሙሌሽኑን ከፈለግን ደግሞ እዚህ ጋር ሲሙሌሽን ገብተን ፋይሉ ፓኬቱ ፎርዋርድ ሲሆን ማየት እንችላለን። እዚህ ጋር እቺን ፕላይ ስንላት ይሄው እንደምታዩት ፓኬቶቹ ከዚህኛው ኮምፒውተር ወጥቶ እንደምታዩት ከዚህኛው ኮምፒውተር ከዚህ ወጥቶ እየመጣ ነው። እዚህ ጋር ሲቹ ላይ ደርሷል። እንግዲህ ከዚህ በመቀጠል ደግሞ ወደ ሮተሩ የሚያልፍ ይሆናል ማለት ነው። እዚህ ጋር እንደምታዩት ኦኬ እዚህ ጋር ዘግቻት ነው ሶሪ። ኦኬ ይሄው እንደምታዩት ወደዚህ ጋር አለፈ፣ ሮተሩ ላይ ደርሷል። በዚህኛው ፖርት ነው የሚገባ፣ ይሄው በዚህኛው ይወጣል፣ ቀጥታ ወደዚህ ይመጣል ማለት ነው። እንግዲህ እንደምታዩት ሜሴጅ ለዚህ ነው የላኩት፣ ቀጥታ እንደምታዩት ወደዚህ መጣ ማለት ነው። ለምን ለዚህኛው ኮምፒውተር ስለሆነ የላኩት ማለት ነው። እንግዲህ እንደምታዩት በዚህ መልክ ሜሴጁ ፎርዋርድ እየሆነ ነው ማለት ነው። ስለዚህ እንግዲህ ዛሬ በዚህ አይነት መልኩ ሁለት ሎካል ኤሪያ ኔትወርኮችን ኮንፊገር አድርገን በሮተር ኮኔክት አድርገን አይተናል ማለት ነው። በቀጣይ ቪዲዮዎች ደግሞ ከዚህ ትንሽ ኮምፕሌክስ የሆኑ በሁለት ሮተር እና ከዛም በላይ የሆኑ ኔትወርኮችን እንዴት ማገናኘት እንችላለን የሚለውን ደግሞ ምንሰራ ይሆናል። እንግዲህ ለዛሬ እዚህ ላይ እንጨርሳለን። ሁላችሁም ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እናመሰግናለን።